የድሮ የእናንተ ወይም የእናት አባታችሁ ፎቶ ካለ ልክ እንደዚህ ወደ አዲስ ፎቶና ወደ ቪዲዮ እንዴት አድርጋችሁ መቀየር እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ወደ ፎቶ የሚቀይሩ ብዙ ኤአይዎች አሉ። ወደ ቪዲዮ የሚቀይር ግን እስካሁን አላየሁም። በዚህ አፕሊኬሽን ግን ልክ እንደምታዩት ወደ ቪዲዮ መቀየር ትችላላችሁ። በመጀመሪያ አጠቃቀሙን አሳያችኋለሁ። አፕሊኬሽኑ ይህንን ይመስላል። ሪስቶር ፎቶስ የሚለውን አንዴ ክሊክ ካደረጋችሁ በኋላ በመቀጠል ፎቶ እንድታስገቡ ይጠይቃችኋል። ከዚያም መስራት የምትፈልጉትን ፎቶ ታስገባላችሁ። ለምሳሌ እኔም ፎቶ አስገብቻለሁ። ልክ እንደምታዩት በሚገርም ጥራት ወደ አዲስ ፎቶ ይቀይርልኛል። የማሳያችሁን ስትለኩ ደግሞ ልክ እንደዚህ ወደ ቪዲዮ ይቀይርላችኋል። ከእናንተ የሚጠበቀው የምትፈልጉትን ፎቶ እያስገባችሁ ልክ እንደዚህ ወደ ፎቶና ወደ ቪዲዮ መቀየር ነው። አፕሊኬሽኑን የምታገኙት ፕሌይ ስቶር ላይ ሲሆን ፕሌይ ስቶር ላይ ገብታችሁ ሚሪንዳ ፕሮ ብላችሁ ሰርች አድርጉ። መጀመሪያ የምታገኙትን የማሳያችሁን አፕሊኬሽን ኢንስቶል አድርጋችሁ ከከፈታችሁ በኋላ ከላይ የሰርች በተኑን ተጭናችሁ ቪኢፒ ብላችሁ ሰርች አድርጉ። መጀመሪያ የምታገኙትን ነክታችሁ ስክሮል ስታደርጉ ኢንስቶል የሚል አማራጭ ታገኛላችሁ። ኢንስቶል አድርጋችሁ መጠቀም ነው። ይመቻችሁ።